ሰላም እንዴት ናችሁ ቤተሰቦቼ? ዛጎል ዶክመንተሪ ነኝ። ዛሬ የምንገኘው ሚያሚ ፍሎሪዳ ነው እና አንድ ቻሌንጅ ልሞክር ነው። ምን ያህል ሴቶች በአንድ ሰዓት ውስጥ ማንሳት እችላለሁ? የኔ እቅድ 100 ነው ይመስለኛል። 100 መስራት እችላለሁ ብዬ አስባለሁ። ይህም በምሮጥበት በእያንዳንዱ ደቂቃ ወደ 1.1 የሚጠጋ ይሆናል። እንጀምር። ሴቶች እርዳታችሁን እፈልጋለሁ። አንዳችሁን ማንሳት እችላለሁ? አረ የግድ ነው ማድረግ አለብኝ። የፈለገውን ይሁን ማንሳት እችላለሁ። አንተን ማንሳት እችላለሁ። 1 2 3 ጥሩ። እሺ ሌላም ይሞክራል። 1 2 3 አሪፍ ነው። 1 2 3 አመሰግናለሁ። እሺ ሰውየው ባነሳ ችግር አለው? አረ ወደዛ ሂድ። እሺ አልፈልግም ብሏል። እሺ የመጀመሪያውን ብዙ ሰው የያዘውን ግሩፕ አግኝተናል። ማንሳት እችላለሁ? አይ ይቅርብሽ። እሺ ያልሽ? እሺ እናደርገው። ተዘጋጀሽ? 1 2 3 4 ሴቶች አንስቻለሁ። ሰዓቴ እየቆጠረ ነው። 1 2 3 አመሰግናለሁ። አሁን 5 ደርሰናል። ይህን ያደረግነው ለ2 ደቂቃ ነው እና መፍጠን አለብን። ኑ ወደዚህ። 1 2 3 በድምሩ 6 ደርሻለሁ። የተሰጠኝ ሰዓት 60 ደቂቃ ነው። ቶሎ በይ። 1 2 3 7 1 2 3 አሁን 8 ነው። በጣም ቀላል ነሽ። 9 ሆነናል። የፀሐይ መከላከያ ክሬም ተቀብቻለሁ። ኑ ወደዚህ እናቴ። ስምሽ ማን ነው? ዩቢ ኔስቲ ዩቢ። ይገርማል። እናቲቷን እያነሳው ነው። 2 እና 3 1 ወይኔ ጉዴ በጣም ከባድ ናት። 2 አረ ማንሳት አልቻልኩም። 3 ሰብስክራይብ ማድረጋችሁን እንዳረሱ። እሺ ወይኔ ጉዴ በጣም ያበደውን ግሩፕ ነበር ያገኘሁት። እንቀጥል። እንዴት ነው ደህና ነሽ? 1 2 3 እንቀጥል። 1 2 3 አየሽ ድምፄ ራሱ ተቀየረ። የ21 ዓመት ወጣቱኝ የጎረመስኩ መስላለሁ። ና ወደዚህ ትልቁ ልጅ። 1 2 3 ያበደ ስራ ነው ጀለሴ። ይቅርታ እናቴ። ልክ እንደ ክብደት ማንሳት ስፖርት ሁሉ በባህር ዳርቻ ላይ በተቻለኝ መጠን ብዙ ሰዎችን ለማንሳት እየሞከርኩ ነው እና አንቺን ማንሳት እችላለሁ ወይም ደግሞ ስኳት ማድረግ እችላለሁ። 3 ሰከንድ ብቻ ነው የምንቆየው። እምልልሻለሁ። 2 3 በቃ ይሄ ብቻ ነው። እና እንዴት ነው? ምን ታስቢያለሽ? የምር ተስማማሽ? 1 2 3 ያበደ ነው። እሺ ጥሩ ቀን ይሁንልሽ። አመሰግናለሁ። 2 3 በቃ እቺ ናት። ሰላም በይኝ። በጣም ጥሩ ሰው ነሽ። ይሄ እኔ ጋር ይሁን። እሺ ይሄ እኔ ጋር ይሁን። ቻሌንጅን እንዳጠናቅቅ ትረዱኛላችሁ? እንቀጥል። 1 2 3 እስቲ እጄ ላይ ከፍ በይ። 1 2 3 በጣም አመሰግናለሁ። ሰላም በይኝ። ይሄን ትንሽዬ ሕፃን ማንሳት እችላለሁ? እሺ አንተን ላንሳ። አንቺ እናቱ ነሽ? አዎ እሺ ይሁን። 1 2 3 በቃ አልቋል። ለምን እንደሆነ አላውቅም፣ ግን እናቶች በጣም ቀላል ሰው ናቸው። እሺ ሴቶች እንዴት ናችሁ? እናንተን ማንሳት ወይም ስኳት ማድረግ እችላለሁ? እሺ በቃ ማነሳችሁ እንደዚህ ነው። ውይ ይቅርብን። እሺ በቃ ችግር የለውም። አንዳንዶቹ እሺ ይላሉ፣ አንዳንዶቹ ደግሞ እምቢ ይላሉ። እምቢ ያላችሁ በቃ እናመሰግናለን። አንተም እምቢ አልክ? እሺ በቃ ችግር የለውም። አውቃለሁ ይሄ የሚያስቅ ጨዋታ ነው፣ ነገር ግን ይሄ ሙሉ የአካል ብቃት እንቅስቃሴ ነው። እስካሁን 10,000 የሚያክሉ እርምጃዎችን ተራምደናል። እያንዳንዱን እንቅስቃሴ ቃል በቃል 3 ጊዜ ነው የደገምኩት። በእርግጥ 1 ጊዜ ብቻ ማድረግ ነበረብኝ። ቀኑን ሙሉ ምንም አልጠጣሁም። ሙቀቱ ደግሞ በጣም ከፍተኛ ነው። የፀሐይ መከላከያ ደግሞ አልተቀባውም። ወይኔ ጉዴ! ይሄን መቀጠል እንደምችል አላውቅም። ወይኔ ጉዴ! 3 ያላገቡ ሴቶች እንኳን ደስ ያላችሁ። እናመሰግናለን። ኦ ያላገቡ ሴቶች ጋር እንድሆን ተጋበዝኩኝ። እሺ አሁን ይሄ አዲሱ ባልሽ ነው? እሺ ያበደ ነው። አነሳሁሽ። ወይኔ ጉዴ በጣም ደክሞኛል። እሺ ተስማምተሻል? በጣም የተደሰትሽ ይመስላል። እንግዲያውስ እንስራ። እሺ እንደዚህ ነው የምፈልጊው? አይ እንደሱም አይሆንም። ገና እኮ አልተሟሟኩም። ጡንቻዬን ወይም ሌላ ነገሬን እንድጎዳ አልፈልግም። ሁኔታውን ስመለከተው ብዙ ነገር ሊከሰት ይመስለኛል። እዚህ ጋር ስኳትሽ ያበደ ነው። ምን ያህል ስኳት ታነሻለሽ? ያው ከራሴ ክብደት በላይ አነሳለሁ። አይ ያበደ ነው። ሰላም በይኝ። ዋናው ነገር እሱ ነው። 1 2 3 በስማም ወደ ታች ሰምጬ ነበር። አንዴ ብቻ ባነሳችሁ ችግር አለው? እሺ ይመቸኛል። እሺ አመሰግናለሁ። ሁለታችሁንም አነሳችኋለሁ። እንዳታስቡ እኔ የምድራችን ጠንካራው ሰው ነኝ ይመስለኛል። አርኖልድ ነው እንደዚህ ማለት የነበረበት። አርኖልድ እንደዛ አላለም፣ ምክንያቱም እኔ ጠንካራው ሰው እንደሆንክ ያውቃል። እኔ እኮ እሱ ከአንተ ጋር ይመሳሰል ይሆን ማለቴ ነው። እኔና እሱ ተስማምተናል። በእርግጥ እሱ አባቴ ነው። በቃ ስለ እሱ አታስቡ። እስቲ አሁን ልሸከማችሁ። ኑ ወደዚህ። እንዳነሳችሁ ነው ወይስ ስኳት እንዳረጋችሁ ነው የምትፈልጉት? እሺ አንቺን አነሳሻለሁ፣ አንቺን ደግሞ እሸከምሻለሁ። ተዘጋጀሽ? እጄ ላይ ዝለይ።
1 እሺ እንቀጥል። ኢነርጂን ጨርሻለሁ። አንድ ብቻ ነው ማነሳው። አራቺ ሴትዮ ልትሞት ትንሽ ነው የቀራት። 1 ያበደ ነው። እንቀጥል። ተመቸሽ? እሺ ሰላም በይኝ። ይመቻችሁ ሴቶች። ትዕዛዝ ላይ ነኝና እርዳታችሁን እፈልጋለሁ። መነሳት ከፈለጋችሁ እንዳነሳችሁ ወይም ስኳት እንዳረጋችሁ ነበር። እሺ እንደዚህ ማንሳት ነው የምፈልጊው? እሺ እናደርገው። ነይ ወደዚህ እንደ ሕፃን ልጅ እጄ ላይ ዝለይ። እሺ ሩጪ፣ ዝለይ። ወይኔ ጉዴ አምልጠሽኝ ነበር። 1 ጨርሰናል። እጅሽን ስጭኝ። እሺ አሁን ጀርባዬ ላይ ተኚ። ያበደ ነው። ተዘጋጀሽ? 1 ጨርሻለሁ። አንቺንም መሞከር እችላለሁ። ይሄ በጣም ከባድ ነው። ምንም ማሰብ አልቻልኩም። እጅሽ ላይ መቀመጥ እችላለሁ። እሺ ተዘጋጀሽ? አንቺም በፊት ለፊት ነው ስኳት ማረግሽ። 1 ጨርሰናል። ሰላም ይቅርታ፣ መጽሐፍ እያነበብሽ ነው? ማቋረጥ ፈልጌ አይደለም፣ ነገር ግን አሁን በጣም አጣዳፊና ወሳኝ የሆነ ጉዳይ ላይ ነኝ። እሺ ስሜ ቶማስ ገፊው ይባላል። እንዳነሳሽ ወይም ስኳት እንዳረግሽ ትፈልጊያለሽ? ይቅርብኝ፣ አመሰግናለሁ። ይኸውልሽ እኔ የመጣሁት ከወደፊት ነው። እሺ በቃ ችግር የለውም። እሺ ሰዎች ምን ያህል ጊዜ እንደምከለከል እያያችሁ ነው አይደል? እሺ በፈተናው ላይ ጥሩ እየሰራው አይደለም። ስለዚህ ፍጥነቱን መጨመር አለብን። የምናገኘውን ሰው እንዳለ መጠየቅ እንጀምራለን። ምክንያቱም በ5 ደቂቃ ከ40 ሰከንድ ውስጥ 100 ሰዎችን ማሳመን እና ከርል ማድረግ ስላለብን ነው። ይቅርታ ሁላችሁም ይቅርታ። እሺ ጓዶች ላነሳችሁ ወይም ስኳት ላረጋችሁ እችላለሁ። በአንድ ሰዓት ውስጥ 100 ሰዎችን ለማንሳት እየሞከርኩ ነው። አንድ ጊዜ ላንሳሽ ወይም ስኳት ላርግሽ? እሺ ነይ ወደዚህ። እሺ ሰዎችን ለማንሳት እያሰብኩ ነውና ማንሳት ትችያለሽ? እስቲ እኔን አንሽኝ። እኔ በቃ 100 ፓውንድ ነገር ነኝ። በጣም ቀላል ነኝ። እሺ እጄ ላይ ዝለይ። እሺ 1 ወይኔ ጉዴ በጣም ታሟልጫለሽ። 1 2 አሪፍ። እሺ ተዘጋጀሽ? 1 ጨርሻለሁ። ተዘጋጀሽ? አፍጥኙ። 1 2 አለቀ። ተነሽ እንጂ ምን ሆነሽ ነው? በጣም ፈጣን ነኝ። ፍቅረኛዬ በጣም ፈጣን እንደሆንኩ ትነግረኛለች። ይሄ አሪፍ ነገር ነው አይደል? ሰላም በይኝ። በጣም አመሰግናለሁ። በጣም አመሰግናለሁ ሰዎች። እንዳታስቢ፣ እይዝሻለሁ። እጄን ያዥኝ። ተዘጋጀሽ? እሺ ወደ ላይ ውጫ። ቃል መግባት አለብኝና መፈጸም አለብኝ። እሺ ያበደ ነው። ጨረስን። ምን እየተሰማሽ ነው አሁን? ያበደ ነው አይደል? ሰዎችን እያነሳው ወይም ስኳት እያረኩኝ ነው። ምን ታስባላችሁ? ምንም አታስቡም? እሺ በቃ መልካም ቀን። የፀሐይ ክሬም ልታበድሩኝ ትችላላችሁ? በጣም ልሞት ነው። አሰጡኝም? እየተቃጠልኩ ነው። እያየሽ ነው አይደል? እየተቃጠልኩ ነው። እሱ ቢያንስ ትንሽ ያረጋጋኛል ይመስለኛል። በጣም አልቦኛል። በጣም ነው የደነገጥኩት። እሺ አሁን እንቀጥል። እሺ አሁን ዝም ብለሽ አንቺ እኔም ብቻ ነው ማመን ያለብሽ። እሺ ታምኚኛለሽ? አንስቼ መሬት ላይ ወረውርሻለሁ። ስቀልድ ነው እንጂ ስቀልድ ነው እንዳታስቢ። የፈረንሳይ ፍራይ ይኖርሻል? አዎ አለ። ዶሮ ነው የምትለው? የዶሮ ናጌት ማግኘት እችላለሁ? አዎ መውሰድ ትችላለህ። ወይኔ በእግዚአብሔር ስም በጣም ያበደ ነው። ቅመሰው። ይሄ በጣም አሪፍ ዶሮ ነው። በጣም ብዙ አልወስድብሽም። እሺ ይሄ ፈተና በጣም ከባድ ነው። ሆዴን እየሞላው ነው። እናንተ ሰዎች ይህን ቻሌንጅ ለማለፍ ሆዴን እየሞላው ነው። ያበደ ነው። እናንተ ጓደኞቼ ናችሁ። እሺ ላንሳችሁ። 1 2 3 ማንም ሊያቆመው የማይችለው አውሬ ነኝ። ይህን ከዚህ በፊት አድርገሽ ታውቂያለሽ? 1 2 ጨረስን። እሺ ጨብጭኝ። አመሰግናለሁ። በአሁኑ ሰዓት አስቸጋሪው ነገር ሰዎችን መሸከም ወይም ማንሳት አይደለም። ወደ ባህር ዳርቻ ሂደ በጭኖች መሃል አሸዋ ገብቶ አልወጣ ሲል ነው። እኔ እበሳጫለሁ። አላቅም። ይሄን ለመጨረስ መሞከር አለብኝ። እማነሳሽ እንደዚህ ነው። እሺ እስኳት ነው ማረግሽ። ተዘጋጀሽ? ከፍ በያ። ተዘጋጀሽ? በጣም ማፍጠን አለብኝ። 1 2 እሺ እንቀጥል። ተስማማችሁ? እንቀጥል። ሰላም በይኝ እስቲ። ሞራሌን ከፍ ላድርገው። ነይ እናድርገው። ምንድን ነው የምታደርገው? እስኳት ብቻ ነው ማረጋችሁ። ልክ እንደ ጣውላ ዝም ብዬ እቆማለሁ። እሺ የሰው ልጅ በሚቆየው አቅም ጸጥ ብለሽ ቁሚ። እሺ አትንቀሳቀሽ። ከዚህ በፊት ካነሷቸው ሴቶች በተለየ እነዚህ አይንቀሳቀሱም። በጀርባሽ ተኚ፣ እንዳትንቀሳቀሽ። ይሄ አሪፍ ነገር ነው። እሺ አንሳኝ አባቴ። እሺ ዳዲ። በቃ አሪፍ ነው። አሬ ሰውዬ እንዳይጥለኝ። ይቆጠራል። እሺ በፊት ለፊት ስኳት እያረኩኝ ነው። 1 2 ወይኔ ጉዴ! ተጨማሪ ሰዓት ያለኝ አይመስለኝም። ሰዓቱን ወደ ኋላ መመለስ አለብን። ስንት ሴት ልጆችን እንዳነሳን መቁጠር አለብን። አደርገነዋል የሚል ሐሳብ አለኝ። 100 ሰዎች እንደደረሱ እምነት አለኝ። ለመቁጠር በጣም ጓጉቻለሁ። እንቀጥል። በቃ አልሞላውም። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በቀጣይ እስከምንገናኝ መልካም ቀን ይሁንላችሁ።